እንደናችሁ ቅዱሳን ዛሬ በአዲስ ቪዲዮ መጥቻለሁ። ይህም የእግዚአብሔር ቃልን ይዤ መጥቻለሁ። ስለዚህ በትዕግስት ስሙት። ስለዚህ ስለ ቃሉ አጭር ጊዜ እንጸልይ። እግዚአብሔር አባት አምላክ ሆይ አንተ ጻድቅ፣ አንተ ኃያል ነህ። ለዚህ ሰዓትና ለዚህ ደቂቃ ስላደረስከን እናመሰግናለን። ቃልን ተናገረን በኢየሱስ ስም አሜን። ስለዚህ ዛሬ ይዤ የመጣሁት ሐሳብ በሉቃስ ወንጌል ላይ ያለውን ይዤ መጥቻለሁ። ይህም በሉቃስ ወንጌል ምዕራፍ 18 ቁጥር 35 ላይ ያለውን የእግዚአብሔር ቃል አብረን እንካፈላለን። ይህም የሚያወራው ስለ አይነ ስውር ነው። ያው ኢየሱስ በምድር ላይ በነበረበት ሰዓት እየዞረ ወንጌል እየሰበከ ነበር። ስለ መንግስቱ እየሰበከ ነበር። በዚያም ሰዓት ቃሉ እንቀጥላለን። እንደምናውቀው የሉቃስ ወንጌል ጸሐፊው ሉቃስ ነው። ሐኪሙ ሉቃስ ነው። ሉቃስ ወንጌል ምዕራፍ 18 ከቁጥር 35 ላይ ኢየሱስ ወደ ኢያሪኮ በቀረበ ጊዜ አንድ አይነ ስውር በመንገድ ላይ ተቀምጦ ይለምን ነበር። አይነ ስውሩም ሕዝቡ በዚያ ሲያልፍ ሰምቶ ሁኔታውን ጠየቃቸው። እነርሱም የናዝሬት ኢየሱስ በዚህ እያለፈ ነው አሉት። ኢየሱስ በኢያሪኮ እያለፈ ነበር። የሰውዬ የአይነ ስውር ነው። ስራውም መንገድ ላይ ቁጭ ብሎ መለመን፣ ሁሌ በቦታው የሚቀመጥበት ቦታ ላይ ሰው ይዞ ይመጣል። ሰው ከለመነ በኋላ ቀን ከለመነ በኋላ ይዞ ወደ ቤት ያስገባሉ፣ ያስወጣሉ። ሁሌ ይሄ ነው። ይሄ ሰውዬ አንድ ቀን የተለየ ሁኔታ ሆነ። ከዚያም ምንድነው አለው? ሕዝቡን ጠየቀ። ምንድነው የሆነ ያለ ነገር አለው። እነሱም ሲመልሱ የናዝሬቱ ኢየሱስ በዚህ እያለፈ ነው አሉት። የናዝሬቱ ኢየሱስ በዚህ እያለፈ ነው ባሉት ቁጥር መጮህ ጀመረ። መጮህ ማንም አልሰማ። ዝም ብሎት አልሰማም። ምክንያቱም የሰውዬ መዳን ፈልጎ። ስለዚህ የቃለ ርዕስ ይሄ ነው፣ ጩህ የሚል ነው። ከጮክ ሁኔታ ነው የሚቀየረው፣ አድራሻ ነው የሚቀየረው። ስለዚህ ያለን ችግር